ሃይ ጋይስ እንዴት ናችሁ? ዛሬ ስለ ነፃ ኢንተርኔት አጠቃቀም ሙሉ በሙሉ ማለት ነው በዚህ ቪዲዮ በሰፊው እናወራለን ማለት ነው። ብዙዎቻችሁ አጠቃቀሙ ያልገባችሁ ልጆች አሉ። እንዴት ነው የምንጠቀመው ምናምን ብላችሁ በቴሌግራምም በቲክቶክም እየጠየቃችሁኝ ነበረ። ዛሬ ሙሉ ምላሽ የምታገኙበት ይሆናል ማለት ነው። እስከ ቪዲዮ መጨረሻ መቆየት እንዳትረሱ። ዩቲዩብ ቻናልን ሰብስክራይብ ያደርጋችሁ ጀምሩ። ሰብስክራይብ ሳታደርጉ እንዳትጀምሩ። ቪዲዮውን እስከ መጨረሻ እዩትና ባይዘይ በጣም ጸድ ያረገ ስለሰራሁት ከዚህ በኋላ አያስቸግራችሁ ማለት ነው። ስለዚህ ፋይል ከኤችቲቲፒ ኢንጀክተር ጋር እንዴት ኮኔክት አድርገን እንደምንጠቀም ሙሉ ማሳያችሁ ይሆናል ማለት ነው። እና ኮኔክት ማድረግ እምቢ ካለ እንዴት ነው ኮኔክት የምናደርገው የሚለውን ነገር አሳያችኋለሁ ማለት ነው። ደግሞ በቀጣይ ቪዲዮ ፋይል እንዴት ነው ክሬት የምናደርገው እንዴት ነው የምንሰራው የሚለውን ይዤ ብቅ እላለሁ ማለት ነው። እና ምንድነው ስለ አንዳንድ ነገሮች ላውራ ስለ ነፃ ኢንተርኔት ማለት ነው። ምንድነው ነፃ ኢንተርኔት? አሁን ለምሳሌ ቴሌግራም ላይ የሚጭናቸው ፋይሎች ሁለት ጥቅም አላቸው። አንደኛው አሁን ለምሳሌ የቴሌግራም ፓኬጅ ገዝተን ለቲክቶክ፣ ለዩቲዩብ፣ ለሌላኛው ለፌስቡክ ምናምን እንድንጠቀም በሱ ኮኔክት ካደረግን በዛኛው ፋይል ኮኔክት ካደረግን ለሌላኛው ሶሻል ሚዲያ መጠቀም እንችላለን ማለት ነው። አንደኛው ጥቅሙ እሱ ነው ማለት። ሁለተኛው ደግሞ ምንድነው በ00 ብር የሚሰራ አለ። በ00 ብር ምንም ካርድ ሳትሞሉ ዝም ብላችሁ ኮኔክት አድርጋችሁ የምትጠቀሙ አሉ። ሌላኛው ደግሞ ይሄ በ00 ብር የሚሰራው ሊሚትድ እና አንሊሚትድ ነው። አንዳንዱ ምንድነው የሚቆይም አለ፣ አንዳንዱ ደግሞ አንድ ሁለት ቀን ሰርቶ የሚጠፋም አለ ማለት ነው። ስለዚህ እና ጋይስ ዛሬ በደንብ ነው በስነ ስርዓት ማሳያችሁ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ፕሊዝ ሰብስክራይብ ሳታደርጉ እንዳትጀምሩ። ፕሌይ ስቶር ከገባችሁ በኋላ ምን ታደርጋላችሁ? እዚህ ጋር የሰርች ባሯን ነክታችሁ ምናምን እዚህ ጋር ምን ታደርጋላችሁ? ኤችቲቲፒ ኢንጀክተር ብላችሁ ምን ታደርጋላችሁ? ሰርች ታደርጋላችሁ ማለት። ሰርች ካደረጋችሁ በኋላ አፕሊኬሽኑ ለራሱ ይመጣል። ከዚህ ዳውንሎድ ታደርጋላችሁ ማለት። ኦሬዲ እኔ ዳውንሎድ ስላደረኩት ቀጥታ ወደ አፕሊኬሽኑ እንሂድ። እና ጋይስ አፕሊኬሽኑ ይሄን ይመስላል ማለት ነው። ከዛ ሲከፍተው ኢንተርፌሱ ይሄን ይመስላል ማለት ነው። ከዛ እዚህ ጋር ምንድነው አሁን ፋይል አላስገባንም። አንዳንድ ማስተካከል ያለባችሁ ሴቲንጎችን ላሳያችሁ። መጀመሪያ ለምሳሌ እዚች ጋር የምታዩት ኤስኤስኤች የሚለውን ምንድነው እዚች ጋር እቺን ወደ አሁን ለምሳሌ እዚህ ጋር ፋይሎቹ የተለያዩ ናቸው። አሁን ለምሳሌ v2 ry x or ወይም xr ay የሚለው አለ እዚች ጋር። አሁን ለምሳሌ እንደየፋይሉ ነው የሚለየው። እንደየፋይሉ ስለሚለይ ግን አብዛኛው የሚለቀቀው ፋይል ምንድነው በሴኩር ሼል ኤስኤስኤች የሚለው እንትን ነው የሚለቀቀው አብዛኛው ጊዜ ፋይሉ የሚለቀቀው ማለት ነው። እኛ ደግሞ ኮኔክት ፕሮም የሚለውን ደግሞ ዲኤንኤስ የሚለውን እዚች ጋር ማስተካከል እንዳትረሱ። አብዛኞቻችሁ ይሄን ሴቲንግስ ሳታስተካክሉ ምናምን ሞክራችሁ ብዙ ጊዜ ያው እንትን ብላችሁ ይሆናል ማለት ነው። ስለዚህ የኛውን መጀመሪያ ታስተካክላላችሁ እና ቀጣይ ደግሞ እና ጋይስ እነኚህ ጥቅሞቻቸውን ለምንድነው ኦን የምናደርገው ለምንድነው ኦፍ የምናደርገው የሚለውን ቀጣይ ቪዲዮ ላይ በረጅም በሰፊው ማሳያችሁ ይሆናል ማለት ነው። አሁን በፍጥነት እንዴት ነው ፋይል ኮኔክት የምናደርገው የሚለውን ላሳያችሁ። ከዛ በአጭሩ ስለ ኤችቲቲፒ ኢንጀክተር አፕሊኬሽኑ በትንሹ እንደዚህ ካይም በኋላ ቀጥታ ወደ ቴሌግራም ትመጣላችሁ ማለት ነው። ከዛ በኋላ እዚህ ጋር ሰርች ባሩ ላይ መታችሁ ምን ታደርጋላችሁ? ቴሜክስ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ ቴክ የሚለውን ክሊክ አድርጋችሁ እዚች ጋር ነው ፋይሎቹን ምጭናቸው ማለት ነው። ስለዚህ እዚች ጋር ፋይሎቹን ነው ምጭናቸው። አሁን ለምሳሌ ቅድም በኤችቲቲፒ ኢንጀክተር ውስጥ ሴቲንጉን በኤስኤስኤች አድርጉት ምናምን ያልኳችሁ ነገር ይሄ ነው። በቃ አሁን ለምሳሌ አብዛኛው እዚህ የሚለቀቀው በምን የሚሰራ ነው ማለት ነው ኤችቲቲፒ ኢንጀክተር የሚሰራ ነው ማለት ነው። ሌላ ደግሞ በቲኤልኤስ የሚሰራ አለ። እሱን እንዴት እንደሚሰራ እንደዚሁ አሳያችኋለሁ ማለት ነው። ያኛው ደግሞ አሁን ለምሳሌ ቲኤልኤስ ታናል ማለት ልክ እንደ ኤችቲቲፒ ኢንጀክተር ሆኖ ያው እንደሱ ነው ተመሳሳይ ነው። ግን አብዛኛው ጊዜ የሚለቀቀው ፋይሎቹ ስለ ኤችቲቲፒ ኢንጀክተር ነው። ስለዚህ አሁን ለምሳሌ ከዚህ ምን እናደርጋለን? መጀመሪያ ዳታችን ዝም ብለን በ00 ብር ኦን እናደርጋለን። አሁን በ00 ብር እንዴት እንደሚሰራ ነው ማሳያችሁት። አሁን ለምሳሌ በሳፋሪ ሲም ስላለ ወደ ሳፋሪ ሊቀይረው። ከዛ ምን አደርጋለሁ? ለምሳሌ ፋይሏን ምን አደርጋለሁ? ክሊክ ላድርጋት። ከዛ በኋላ እዚች ጋር ያው ቅድም ያወረድናት ትመጣለች። ከዛ በኋላ ምን እናደርጋለን ማለት ነው። አሁን በሚገርም ሁኔታ ፋይሉን ኢምፖርት አድርገናል ማለት ነው ወደ ኤችቲቲፒ ኢንጀክተር
ፋይሉን አስገብተናል። እዚች ጋር አሁን ለምሳሌ መች ኤክስፓየርድ እንደሚሆን ምናምን እንትኑን ያሳያል ማለት ነው። ከዛ አሁን ፋይላችንን በስነ ስርዓት አስገብተናል ማለት ነው። ከዛ ምን እናደርጋለን? ስታርት የሚለውን እንነካለን ማለት ነው። ከዛ ጋይስ እንደምትመለከቱት እዚች ጋር እንደምትመለከቱት እዚህ ጋር ስታርት የሚለውን እንነካለን ማለት ነው። ከዛ አሁን በቀላሉ ምን አድርጓል ማለት ነው? ኮኔክት አድርጓል። አቤት እንዴት እንደሚቆጥር አያችሁ። አሁን ምንድነው ኮኔክት አድርጓል ማለት ነው። ከዚህ በኋላ ምንድነው የፈለጋችሁትን ነገር መጠቀም ብቻ ነው ማለት ነው። በስነ ስርዓት አሁን ኮኔክት አድርጓል። አንዳንድ ሰዎች ደግሞ ኮኔክት በአንዴ ኮኔክት አያደርግም፣ አንዳንዴ በአንዴ ኮኔክት አያደርግም፣ ያስቸግራል። ለምሳሌ አሁን ኮኔክት ማድረግ ከሆነ ምን ታደርጋላችሁ? ኤርፕሌን ሞድ የሚሰራበት አይፒ አድሬስ እስከምታገኙ ድረስ ምን ታደርጋላችሁ? ኤርፕሌን ሞድ ኦን ኦፍ ያደርጋችሁት ይሞክራላችሁ ማለት ነው። ኮኔክት እስከሚሆን ድረስ መታገስ አለባችሁ። አንዳንዴ በአንዴ ኮኔክት አያደርግም ማለት ነው። ስለዚህ ደግሞ አንዳንድ ሰዎች ደግሞ ኤክስፓየርድ የሆነውን ፋይል ትሞክራላችሁ፣ ከዛ በኋላ አይሰራም ምናምን ትላላችሁ። ምክንያቱም ፋይሎቹ ቢያንስ 1 2 ቀን 3 ቀን ብቻ ነው ሊቆዩት የሚችሉት ማለት ነው። ስለዚህ ይሄው እንደምትመለከቱት ኮኔክት አድርጓል ማለት ነው። የፈለኩትን ነገር ከዚህ በኋላ መጠቀም እችላለሁ። የቴሌግራም ቻናሌ ሊንኩ ባዮ ላይ አለ ማለት የቴሌግራም ቻናል ሊንኩ ዲስክሪፕሽን ቦክስ ላይ አስቀምጣለሁ። ከዛ እንትን አድርጋችሁ መጠቀም ትችላላችሁ። በጣም አመሰግናችኋለሁ ቪዲዮውን እስከ መጨረሻ ስላያችሁት ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡ፣ የፈለጋችሁትን ነገር ጠይቁኝ። አብዛኛው ጊዜ ደግሞ ቴሌግራም ላይ ያው ብዙ ነገር እዛ እኛ ግሩፕ ስላለ እዛ ስለምናወራ ቴሌግራም ቻናል እንትን ጆይን ማድረግ እንዳትረሱ። ኮሜንት ላይ ያልገባችሁትን ነገር ጠይቁኝ ማለት ነው። ከዚህ ደግሞ ቀጣይ ፋይል እንዴት ነው የፋይል አሰራር ደግሞ ይዤ ብቅ እላለሁ ማለት ነው። አዳዲስ ነፃ ኢንተርኔቶች ሲገኝ ስለ ቴክ ምናምን እዚህ ዩቲዩብ ቻናል ላይ እናወራለን ማለት ነው። ጋይስ ይመቻችሁ።